أن هذه الدنيا شي دنيا مزرعة الآخرة يا آخرة أزمرانات إرشانات مزرعة مالت يرشا سفرا مالت دنيا ውስጧ ላይ ካለ ፎቅ ወርቅ ጨርቅ ጋር ሰፊያ ዱንያ በጥቅሉ ስትደመር ምን ተብላ ትገለጻለች? መዝራዓቱል አኺራ የአኺራ እርሻ ናት። ለሁሉም አላህ የእርሻ መሬት ሰጥቷል። ዱንያ ላይ 60 ዓመት 70 ዓመት 80 ዓመት ተሰጥቶሃል። ይሄ ነው ያንተ ሰፊ ሄክታር። ምንኖረውን እድሜ እንደ እርሻ መሬት ልናስበው ይገባናል። የእርሻ መሬትን ማልማት የኛ ግዴታ ያንተ ግዴታ። መሬትን ዝም ብለህ ይዘህ በባዶ ልታኖረው አይገባም። ወይም ልታለማው ወይም ለሚያለማ ሰው ልሰጥ ይገባል። ለኛ የተሰጠን ዑምር የእርሻ መሬታችን። ታዲያ ዱንያ መዝራዓ ከሆነች የእርሻ መሬት ከሆነች ፈዝራዕ ፊ ኩሊ የውሚን ሸይአ አንተ ዓቂል ከሆንክ አስተዋይ ከሆንክ በየቀኑ የሆነ ነገር መዝራት መቻል አለብህ። አኺራ ላይ ባዶ እጅህን እንዳትቀር። የጀነት ሰዎችም ዱንያ ምኞታቸው ናት፣ ይመኟታል። እንዴት ጀነት ውስጥ ሆነው የጀነት ጸጋ ላይ ያሉ ዱንያን ይመኛሉ? አዎ። ለምን? ወደፊት ይበረራልናል የበለጠ። ጀነት ውስጥ የገቡት ዱንያ ላይ ሰርተዋት በሄዱ ትንሽ ስራ መሆኗን ሲያውቁ ወደ ዱንያ ተመልሼ የተሻለ ስራ ብሰራ የተሻለ ክብር አገኛለሁ ማለት ነው ብለው መመለስን ይመኛሉ። የጀነት ሰዎች ጀነት ገብተው ዱንያን ከጀነት አስበልጠዋት ሳይሆን እንደማትመች ያውቃሉ። የረሃብ፣ የምቀኝነት፣ የጥላቻ፣ የበሽታ፣ የመንከራተት፣ የሙሲባ ሀገር ናት። መኖሪያነቷን ካፌራ አስበልጠዋት ሳይሆን ግን ትንሽ ልድከም፣ በዚያ ውስጥ ልለፍ፣ በመከራ ውስጥ በዱንያ መከራ ውስጥ ባለፍኩ ቁጥር ጀነት ላይ ደረጃ ይከፍላል ብለው የጀነት ሰዎችም ዱንያን ይመኟታል። ወአህሊ ናር የእሳት ሰዎችም ደግሞ ዱንያን ይመኟታል። ለምን? የተሳሳተ መንገድ ላይ ሄደው መጨረሻቸው ጀሀነም ስለሆነ መንገድ ቀይረው ኸይር ስራ ሰርተው ወደ ጀነት እንዲሄዱ ይመኟታል። ግን አይሳካም ለማንም። ማንም ከዱንያ ከወጣ በኋላ ተመልሶ ወደ ዱንያ መግባት አይችልም። فاسألوا أهل الذكر إن كنتم لا تعلمون بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد الفصل الأول المبادرة إلى العمل أقول وحسبنا الله ونعم الوكيل فلعله حسبنا الله بقياتنا الله نو ونعم الوكيل بالله ممكات منኛ አማረ الله منኛ መመኪያ ነው منኛ ያማረ መመኪያ ነው الدنيا فرصة فاغتنمها ይሄኛው የመጀመሪያው ንዑስ ርዕስ ምን የሚል ነው? الدنيا فرصة ዱንያ አንድ ቻንስ ናት፣ እድል አጋጣሚ ናት። فاغتنمها ተጠቀማት የሚል ይሄ የመጀመሪያ ምክራቸው በዚሁ ዙሪያ የሚያጠነጥን ነው። ጠቅላላ ምክራቸው